የጎግል ድራይቭ አፕሊኬሽን ላይ ሊንክ ባደረጋችሁት ኢሜል አካውንት ኦንላይን ላይ የተለያዩ ዳታዎችን እንዴት አድርጋችሁ ኦርጋናይዝ በማድረግ ማስቀመጥ እንደምትችሉ በቀላሉ በዚህ ቪዲዮ ላይ ስቴፕ ባይ ስቴፕ አሳያችኋለሁኝ። እስከ መጨረሻው ተከታተሉኝ። ለቻናሉ አዲስ ከሆናችሁ እንዲህ አይነት ጠቃሚ ትምህርቶችን በየጊዜው ለማግኘት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ጉዳያችን። የጎግል ድራይቭ አፕሊኬሽንን ኮምፒውተራችን ላይ ጭነን ከነበረ አፕሊኬሽኑን በቅድሚያ እንከፍተዋለን። ይህንን አፕሊኬሽን ለመክፈት በቀላሉ ታስክ ባር ላይ ሾርትከት መጠቀም ትችላላችሁ። እዚህ ላይ ክሊክ በማድረግ አይከኑ እዚህ ላይ ታገኛላችሁ። ከዛ በኋላ ክሊክ በማድረግ በቀላሉ በዚህ መልኩ መክፈት እንችላለን፣ በሾርትከት ማለት ነው። በዚሁ ዊንዶ ላይ በቀኝ በኩል ኩዊክ ሊንክስ የሚል ሴክሽን አለ። ወደ 4 ሊንኮች ከታች ተቀምጠዋል። ሁለተኛ ላይ ኦፕን ድራይቭ የምትል ሊንክ አለች። እሷ ላይ አንድ ጊዜ ክሊክ በማድረግ ቀጥታ የጉግል ድራይቭን ዌብ አፕሊኬሽን በዚህ መልኩ እንከፍታለን ማለት ነው። ይህ አፕሊኬሽን ኮምፒውተራችሁ ውስጥ ከሌለ የምትጠቀሙትን ዌብ ብራውዘር ትከፍቱና ሰርች ባር ላይ በመሄድ ጉግል ድራይቭ ብላችሁ በመጻፍ ሰርች ታደርጋላችሁ። ከዛ በኋላ ጉግል ድራይቭ ሳይን ኢን የምትል ሊንክ አለች። እሷ ላይ አንድ ጊዜ ክሊክ በማድረግ ዳይሬክትሊ ሳይን ኢን ማድረግ ትችላላችሁ ማለት ነው። ልክ ሊንኩ ላይ ክሊክ ስታደርጉ ቀጥታ ወደ ጉግል ድራይቭ ሜን ፔጅ ሪዳይሬክት ያደርጋችኋል ማለት ነው። ሜን ኢንተርፌሱም ይህንን ይመስላል ማለት ነው። አፕሊኬሽኑን ከከፈትን በኋላ ቀጣዩ ስቴፕ የሚሆነው በዚሁ ጉግል ድራይቭ አፕሊኬሽን ላይ ሊንክ ያደረግነው ኢሜል አካውንት መከፈት አለመከፈቱን ወይም መኖር አለመኖሩን ቼክ እናደርጋለን ማለት ነው። ይህንን ቼክ ለማድረግ በቀላሉ እዚህ ፕሮፋይሉን በማየት መለየት እንችላለን ማለት ነው። ለምሳሌ እኔ የምጠቀመው ጉግል አካውንት ኦልሬዲ ተከፍቶ ነው ያለው ማለት ነው። የእናንተንም በተመሳሳይ መልኩ ቼክ ታደርጋላችሁ በቅድሚያ ማለት ነው። ይህ የምትጠቀሙት ወይም ሊንክ ያደረጋችሁት ኢሜል ካልሆነ በቀላሉ ፕሮፋይሉ ላይ አንድ ጊዜ ክሊክ በማድረግ ወደምትጠቀሙት ወይም ሊንክ ወዳደረጋችሁት ኢሜል ስዊች ማድረግ ትችላላችሁ ማለት ነው። በዚሁ ዌብ ብራውዘር ላይ የምትጠቀሙት ኢሜል አካውንት ወይም ጉግል አካውንት ከሌለ በቀላሉ ከታች አድ አናዘር አካውንት የሚለውን አንድ ጊዜ ክሊክ በማድረግ ኢሜሉን ማስገባት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ በመጀመሪያ ደረጃ ኢሜሉ መጣራት አለበት ማለት ነው። ቀጣዩ ስቴፕ የሚሆነው በዚሁ ኢሜል አካውንት ላይ የተለያዩ ዳታዎችን እንዴት አድርገን ኦርጋናይዝ በማድረግ ማስቀመጥ እንደምንችል ይሆናል ማለት ነው። ይህንን ከማየታችን በፊት አንድ ወሳኝ ቲፕ ልስጣችሁ። እንደሚታወቀው ኢሜል ክሬት ስናደርግ ወይም ጉግል አካውንት ክሬት ስናደርግ ፍሪ የሚሰጠን 15 ጂቢ ስቶሬጅ አለ ማለት ነው። እዚህ ላይ እንደምትመለከቱት አሁን ፍሪ ነው የተጠቀምኩ ያለሁት ወደ 87 ሜጋባይት ተጠቅሜ ያለሁኝ ከ15 ጂቢው ማለት ነው። ከ15 ጂቢ በላይ ከፈለጋችሁ ደግሞ ከታች ጌት ሞር ስቶሬጅ የምትል በተናለች እሷ ላይ አንድ ጊዜ ክሊክ በማድረግ ከጉግል ኦርጋናይዜሽን ስቶሬጆችን በፈለጋችሁት ሳይዝ መግዛት ትችላላችሁ ማለት ነው። ለምሳሌ የምትጠቀሙት ጉግል የሚሰጣችሁን 15 ጂቢ ፍሪ ስፔስ ብቻ ከሆነ ሴንሲቲቭ የሆኑና ሳይዛቸው አነስ ያሉ ዳታዎችን ብቻ ብታስቀምጡ ሪከመንድ ይደረጋል። ነገር ግን ገዝታችሁ የምትጠቀሙ ከሆነ በገዛችሁት ስቶሬጅ ልክ የተለያዩ ዳታዎችን በፈለጋችሁት ያህል ሳይዝ ስቶር ማድረግ ትችላላችሁ ማለት ነው። ዞሮ ዞሮ ግን ገዝታችሁም ይሁን ፍሪም ብትጠቀሙ አሁን በማሳያችሁ መንገድ ዳታዎቻችሁን ኦርጋናይዝ በማድረግ ማስቀመጥ ትችላላችሁ ማለት ነው። ስለዚህ ይሄኛውን በዚህ መንገድ ትይዙልኛላችሁ። በመቀጠል አሁን ዳታዎችን ስቶር ወደ ማድረግ እንሄዳለን ማለት ነው። እዚህ ላይ አሁን እንደምትመለከቱት የኔ ኢሜል ላይ የተለያዩ ፎልደሮች አሉ ማለት ነው። ስለዚህ በቅድሚያ ዳታዎቻችሁን ቀጥታ አፕሎድ ማድረግ ከመጀመራችሁ በፊት ፎልደር ክሬት ብታደርጉ ሪከመንድ ይደረጋል ማለት ነው። ምክንያቱም ዳታዎቻችሁ በአይተም ታይፕ ወይም እናንተ በሰጣችሁት ክራይቴሪያ በተለያዩ ፎልደሮች ቢቀመጡ ሪከመንድ ይደረጋል በቀላሉ አክሰስ ማድረግ እንድትችሉ ማለት ነው። ስለዚህ በቅድሚያ ፎልደር ክሬት ታደርጋላችሁ ማለት ነው። ፎልደር ክሬት ለማድረግ በመጀመሪያ ሆም ላይ መሆናችሁን እርግጠኛ ከሆናችሁ በኋላ ከላይ ኒው የምትል በተናለች እሷ ላይ አንድ ጊዜ ክሊክ እናደርጋለን። ከዛ በኋላ ኒው ፎልደር የሚል ምርጫ ከላይ ይመጣልናል መጀመሪያ ማለት ነው። ስለዚህ እሱ ላይ ክሊክ በማድረግ ፎልደር ክሬት ማድረግ እንችላለን። ወይም ሾርት ከት ከፈለጋችሁ በኪቦርዳችሁ አልት ሲን እና ኤፍን በመጫን ፎልደር ክሬት ማድረግ ትችላላችሁ። ስለዚህ ከሁለት አንዱ መንገድ መጠቀም ትችላላችሁ። እኔ አሁን እዚህ ላይ ክሊክ ላድርግ። ከዛ በኋላ በምትመለከቱት መልኩ እቺን ዳያሎግ ቦክስ ያመጣልናል። ዲፎልት የሆነ አንታይትል ፎልደር የሚል ስም ሰጥቶናል። ይሄን እናጠፋና የምንፈልገውን የፎልደር ስም እንሰጠዋለን ማለት ነው። ለምሳሌ እኔ ተሙ ዲጂታል ልበለው። ተሙ ዲጂታል ብዬ አንድ ፎልደር ስም ሰጠሁት። ከዛ በኋላ ከታች መጥቼ እዚህ ላይ ክሬት እላለሁ ማለት ነው።
ልክ ክሬት ካልኩ በኋላ ቀጥታ ወደ ማይ ድራይቭ ሄድና ክሬት ያደረኩትን ፎልደር ያሳየኛል ማለት ነው። በዚህ መልኩ ፎልደር ክሬት ማድረግ ትችላላችሁ የፈለጋችሁትን ያህል ማለት ነው። ፎልደር ክሬት ካደረግን በኋላ ቀጣዩ ስቴፕ የሚሆነው በውስጡ የተለያዩ ፋይሎችን ማስቀመጥ ይሆናል ማለት ነው። እዚህ ላይ መርሳት የለባችሁ ዳታዎቻችሁን ስታስቀምጡ አሁንም ኦርጋናይዝድ በሆነ መልኩ መሆን አለበት ማለት ነው። ለምሳሌ ይሄ ሜን ፎልደር ነው። በውስጡ የተለያዩ ሳብ ፎልደሮችን ክሬት ማድረግ ትችላላችሁ እዚሁ ማለት ነው። እዚህ ላይ አሁን እንደምትመለከቱት ማይ ድራይቭ ከዛ ተሙ ዲጂታል የሚል ወይም ፎልደር ክሬት ስታደርጉ የሰጣችሁትን ስም ታገኛላችሁ ማለት ነው። የፎልደራችሁን ስም ማለት ነው። ስለዚህ ፎልደራችሁ ውስጥ ነው ያላችሁት። እዚሁ ፎልደር ላይ ሳብ ፎልደሮችን ክሬት ማድረግ ትችላላችሁ ማለት ነው። ስለዚህ ኒው ትሉና እዚህ ኒው ፎልደር ብላችሁ ለምሳሌ ተሙ ዋን ልበል። በዚህ መልኩ ሳብ ፎልደር ክሬት አደረግኩኝ ማለት ነው። በዛው ፎልደር ውስጥ የተለያዩ ፋይሎችን ስቶር የማደርግ ከሆነ ማለት ነው እስከፈልጋችሁ ድረስ ለምሳሌ ተሙ ትዋልኩ። በዚህ መልኩ የፈለጋችሁትን ያህል ሳብ ፎልደር ክሬት ማድረግ ትችላላችሁ ማለት ነው። አሁን ዳታዎቻችሁን ወይም ፋይሎቻችሁን ስቶር ስታደርጉ በሁለት አይነት መንገድ ታስቀምጣላችሁ ማለት ነው። ቀጥታ ዋናው ፎልደር ላይ ማስቀመጥ ትችላላችሁ። ክሬት ያደረጋችሁት ሳብ ፎልደር ውስጥ ማስቀመጥ ትችላላችሁ ማለት ነው። ቀጥታ ማስቀመጥ ከፈለጋችሁ እዚህ ፎልደር ላይ መሆናችሁን እርግጠኛ ከሆናችሁ በኋላ ቀጥታ እዚህ ኒው ላይ ትሄዱና ከዛ ከታች ፋይል አፕሎድ የሚል ኦፕሽን አለ። ወይም በኪቦርዳችሁ ሾርትከት አልት ሲ እና ዩን መጫን ትችላላችሁ። ስለዚህ እሱ ላይ ክሊክ በማድረግ ቀጥታ ወደ ኮምፒውተራችን ብሮዘር ይወስደናል ማለት ነው። ስለዚህ የፈለግነውን ፋይል አሁን አፕሎድ እናደርጋለን ማለት ነው። ለምሳሌ እኔ እችኛውን ፎቶ አፕሎድ ላደርግ ክሊክ አደርጋለሁኝ። ከዛ በኋላ ከታች መጥቼ ኦፕን እላለሁ ማለት ነው። ከዛ በኋላ አፕሎድ ማድረግ ይጀምራል እዚህ ላይ እንደምትመለከቱት ማለት ነው። ስለዚህ እንደምትመለከቱት ሰክሰስፉሊ አንድ ፎቶ አፕሎድ አድርጎልኛል ማለት ነው። ዲቴይሉን እዚህ ላይ እያሳየ ነው ማለት ነው። ኦነሩን ዴት ሞዲፋይድ የተደረገበትን ፋይል ሳይዙን እዚህ ላይ እያሳየ ነው ማለት ነው። አፕሎድ ያደረጋችሁት ፋይል ሪኔም ማድረግ ትችላላችሁ። እዚህ ጋር ክሊክ ታደረጉና ሪኔም ማድረግ ትችላላችሁ የፋይል በዚህ ለምሳሌ ተሙ ብዬ ኦኬ አልኩኝ ማለት ነው። ስለዚህ ፎቶውን በዚህ መልኩ ሪኔም አደረግኩት ማለት ነው። ማጥፋት ከፈለጋችሁም እዚህ ላይ 3 ነጥቡን ክሊክ ታደረጉና ወደ ታች ወረድ ብላችሁ ሙቭ ቱ ትራሽ ማለት ትችላላችሁ ማለት ነው። ስለዚህ ይህንን ፎቶ አፕሎድ ያደረግኩት ሜን ፎልደር ላይ ነው ማለት ነው። ሳብ ፎልደር ውስጥ ደግሞ በተመሳሳይ መልኩ ማስገባት ትችላላችሁ። ለምሳሌ ተሙቱ የሚለው ላይ ደብል ክሊክ አደረግኩኝ። እንደምትመለከቱት ዳይሬክቶሪው ማየት ትችላላችሁ። ማይ ድራይቭ ተሙ ዲጂታል ከዛ ተሙ ቱ። ይህ ማለት ኮምፒውተራችን ላይ የተለያዩ ድራይቮችን አክሰስ በምናደርግበት መንገድ ማለት ነው። ስለዚህ በተመሳሳይ መልኩ አሁንም ኒው ላለሁኝ ከዛ ፋይል አፕሎድ ከዛ የፈለግኩትን ፋይል እመርጣለሁኝ ማለት ነው። ፋይል እመርጣለሁኝ ለምሳሌ ቺን ፒዲኤፍ ላስገባ ኦፕን አልኩኝ። ከዛ በኋላ እዚህ ላይ አፕሎድ ማድረግ ይጀምራል። ስለዚህ እንደምትመለከቱት ክሬት ባደረግኩት ሳብ ፎልደር ውስጥ የችኛዋን አንድ ፒዲኤፍ አፕሎድ አደረግኩኝ ማለት ነው። ሳይዙ 1.5 ጂቢ ነው ማለት ነው። ይህንን በተመሳሳይ መልኩ ሪኔም ማድረግ ትችላላችሁ፣ ዳውንሎድ ማድረግ ትችላላችሁ፣ ሼር ማድረግ ትችላላችሁ። ስለዚህ በዚህ መልኩ ማኒፑሌት ማድረግ ትችላላችሁ ማለት ነው። በዚህ መንገድ ዳታዎቻችሁን ስቶር ማድረግ ትችላላችሁ። ይሄ ኦርጋናይዝድ በሆነ መልኩ ዳታዎቻችንን የምናስቀንበትበት መንገድ ነው ማለት ነው። ቀጥታ አሁን ድራይቭ ላይ አፕሎድ ማድረግ ከፈለጋችሁ ቀጥታ ኒው ላይ ትገቡና እዚህ ፋይል አፕሎድ ላይ ትገባላችሁ። አሁን የትኛውን ፎልደር ውስጥ ሳይሆን ቀጥታ ዝም ብሎ ነው የሚቀመጠው። ለምሳሌ አሁን እችኛዋን ክሊክ ላድርግና ኦፕን ልበላት። የምትመለከቱ አሁን እችኛዋ ፋይል ቀጥታ ፎልደር ውስጥ ሳይሆን ቀጥታ ድራይቭ ላይ ነው የተቀመጠችው ማለት ነው። ስለዚህ በዚህ መልኩ ቀጥታ አፕሎድ ማድረግ ትችላለች። ይሄ ግን ሪከመንድ አይደረግም ማለት ነው። ፎልደር ክሬት በማድረግ ብትጠቀሙ ሪከመንድ ይደረጋል፣ ኦርጋናይዝ በሆነ መልኩ እንዲሄድላችሁ ማለት ነው። ሚዲያ ፋይሎችን ለብቻ ማስቀመጥ ከፈለጋችሁ አንድ ሜን ፎልደር ክሬት ታደርጋላችሁ። ሚዲያ ፋይል ምናቸው እነዚህ ፎቶ፣ ቪዲዮ፣ አውዲዮ ምናምን የመሳሰሉት ማለት ነው። ስለዚህ አንድ ሜን ፎልደር ክሬት አደረግኩኝ። ደብል ክሊክ አድርጌ ከፍታለሁ። ሳብ ፎልደር ክሬት አድርጋለሁ። ሚዲያ ፋይሎች ላይ የተለያዩ ሳብ ፎልደሮች ስለሚያስፈልጉት ማለት ነው። ለምሳሌ ፎቶ ለብቻ መሆን አለበት። ፎቶ አልኩኝ። ከዛ ደግሞ ሌላ ቪዲዮ ለብቻ መሆን አለበት፣ ኦርጋናይዝድ እንዲሆን ማለት ነው። ከዛ በኋላ ደግሞ አውዲዮ ልጨምር። አውዲዮ ከዛ ክሬት አልኩኝ።
በዚህ መልኩ ሚዲያ ፋይሎችን ኦርጋናይዝ አደረግኩኝ ፎልደራቸውን ማለት ነው። እነዚህ ሳብ ፎልደሮች ናቸው ማለት ነው። ስለዚህ እንደየ አይተም ታይፖቻቸው አፕሎድ ማድረግ ጀምራለሁ ማለት ነው። ለምሳሌ አውዲዮ ላይ ደብል ክሊክ አድርጌ አውዲዮ ፋይል አፕሎድ አድርጋለሁ ማለት ነው። ፋይል አፕሎድ ላለሁኝ። ከዛ በኋላ ሚውዚክ ላይ ልሄድና እንደ አይተም ታይፑ ቢሆን ለማግኘትም ቀላል ስለሚሆን ማለት ነው። በኋላ ፋይሉን ሰርች ስታደርጉ በቀላሉ ማግኘት ትችላላችሁ። ይሄ ኦርጋናይዝድ በሆነ መልኩ ዳታዎች የሚቀመጡበት መንገድ ነው። እንዲሁም ሪከመንድ የሚደረግ መንገድ ነው ማለት ነው። እንደምትመለከቱት አንዱ አውዲዮ ፋይል አውዲዮ በሚል ሳብ ፎልደር ውስጥ አስቀመጥኩኝ ማለት ነው። ሚዲያ ፋይል ውስጥ ከዛ አውዲዮ በሚል ሳብ ፎልደር ላይ ማለት ነው። ሌላ ለምሳሌ በተመሳሳይ መልኩ ቪዲዮም አፕሎድ ማድረግ ትችላላችሁ ማለት ነው። ፎቶም በተመሳሳይ መልኩ አፕሎድ ማድረግ ትችላላችሁ ማለት ነው። ስለዚህ እንዲያደርጋችሁ ፋይሎቻችሁን አፕሎድ ማድረግ ትችላላችሁ ማለት ነው። ሌላ ደግሞ ፎልደሩን እዚህ ላይ አሁን ከታች እንደምትመለከቱት ፎልደሮች የተለያየ ከለር አላቸው። ከለር መስጠት ከፈለጋችሁ ፎልደሩ አሁን ባይ ዲፎልት ጥቁር ነው የሚሰጠው። ስለዚህ ከለሩን መቀየር ከፈለጋችሁ ለምሳሌ መቀየር የፈለጋችሁት ፎልደር ላይ ክሊክ ታደርጉና ወደ ቀኝ ትሄዳላችሁ። እዚህ ላይ 3 ነጥብ አለች ሶርት በሚል ኮለመን ላይ ማለት ነው ክሊክ ታደርጋላችሁ። ከዛ በኋላ ኦርጋናይዝ የሚል አለ። ከዛ ወደ ጎን ትሄዱና እዚህ ላይ ከለር ያስመርጣችኋል የፎልደሩን ከለር ማለት ነው። ከዚህ ውስጥ እናንተ የምትፈልጉትን ፎልደር ትመርጣላችሁ ማለት ነው። ለምሳሌ ይህንን ከመረጣችሁ ክሊክ ታደርጋላችሁ። በምትመለከቱት መልኩ የመረጣችሁትን ከለር አፕላይ ያደርግላችኋል ማለት ነው። ስለዚህ በዚህ መልኩ የፎልደሩን ከለር መለየት ትችላላችሁ። ብዙ ፎልደር ክሬት ካደረጋችሁ በከለር ለይታችሁ ማስቀመጥ ከፈለጋችሁ ማለት ነው። ሌላ ደግሞ ፎልደሩን ራሱን ሪኔም ማድረግ ትችላላችሁ። እዚህ ፋቭራ ላይ ማስቀመጥ ትችላላችሁ። ሪኔም ማድረግ ትችላላችሁ። ዳውንሎድ ማድረግ ትችላላችሁ። እንዲሁም ሼር ማድረግም ትችላላችሁ ማለት ነው። ዲሌት ማድረግ ከፈለጋችሁም እዚህ ላይ ክሊክ ታደርጉና ከታች እንደምትመለከቱት ሙቭ ቱ ትራሽ የምትል ካለች እሷ ላይ አንድ ጊዜ ክሊክ በማድረግ ቀጥታ ዲሌት ማድረግ እንችላለን ማለት ነው። ስለዚህ በዚህ መልኩ ማኒፑሌት ማድረግ ትችላላችሁ ማለት ነው። ሌላ ደግሞ እዚህ ላይ ለምሳሌ ልክፈትና ፎልደሮችን ራሱ አፕሎድ ማድረግ ትችላላችሁ ከኮምፒውተራችሁ ማለት ነው። ለምሳሌ ፎልደር ከፍቻለሁኝ አንድ፣ ከዛ ኒው ላለሁኝ እንደምትመለከቱት ፎልደር አፕሎድ የሚል አለ። ክሊክ በማድረግ ቀጥታ ከኮምፒውተሬ ላይ አንድ ፎልደር ፒክ በማድረግ አፕሎድ ማድረግ እችላለሁኝ ማለት ነው። ለምሳሌ እዚህ ላይ ክሊክ አደረግኩኝ ዋልፔፐር፣ ከዛ አፕሎድ፣ ከዛ እችኛዋን አፕሎድ እንላለን ማለት ነው። ከዛ እንደምትመለከቱት ውስጡ ፎልደር ውስጥ ወደ 5 ፋይሎች አሉ። እነዛን ሙሉ አፕሎድ እያደረገልኝ ማለት ነው። ስለዚህ በዚህ መልኩ ፎልደሮችን ራሱ ከኮምፒውተራችሁ ላይ ቀጥታ አፕሎድ ማድረግ ትችላላችሁ ማለት ነው። ስለዚህ እንደምትመለከቱት አሁን አፕሎድ ያደረኩት ፎልደር ሰክሰስፉሊ ገብቶልኛል እዚህ ፎልደር ውስጥ ማለት ነው። ስለዚህ ደብል ክሊክ በማድረግ ውስጡ ላይ ያሉ ፋይሎችን ወይም ኮንቴንቶችን ማየት እችላለሁኝ በዚህ መልኩ ማለት ነው። ዲሊት ማድረግ ከፈለጋችሁ አሁንም በተመሳሳይ መልኩ እዚህ ላይ ክሊክ በማድረግ ዲሊት ማድረግ ትችላላችሁ። እዚህ ላይ ክሊክ በማድረግ ማለት ነው። ሌሎች ነገሮችንም መስራት ትችላላችሁ በተመሳሳይ መልኩ ማለት ነው። የፎልደር ከለር መስጠት ትችላላችሁ እዚህ ላይ ማለት ነው። በዚህ መልኩ ሪኔም ማድረግ ከፈለጋችሁ እዚህ ላይ ሪኔም ማድረግ ትችላላችሁ። በዚህ መልኩ ሪኔም ማድረግ እንችላለን ማለት ነው። ከለር መስጠትም እንችላለን ማለት ነው። በዚህ መልኩ እንደፈለጋችሁ አድርጋችሁ ልክ ኮምፒውተራችሁ ላይ የተለያዩ ድራይቮችን እንደምትጠቀሙ ወይም አክሰስ እንደምታደርጉት ወይም ስልካችሁ ላይ ወይ ታባችሁ ላይ የተለያዩ ፋይሎችን አክሰስ በምታደርጉበት መንገድ በተመሳሳይ መንገድ አክሰስ ማድረግ ትችላላችሁ ማለት ነው። አይ ቲንክ ግልጽ ይመስለኛል።